አስረሳው ደስ ይላል። የላይማጮ ወረዳ ዋና አስተዳዳሪ ነው። እንግዲህ ዛሬ በወረዳችን ደረጃ በፌዴራል ሚኒስትሮች በክቡር ዶክተር ቢቂላ ሁሬሳ የተመራ የልዑካን ቡድን ወረዳችን ላይ እየተሰሩ ያሉ የፓርቲያችን ብልጽግና ኢኒሼቲቭ እና የመንግስት የልማት ስራዎች እየተጎበኙ ነው የሚገኙት። በዚህ ጉብኝት የፌዴራል ከፍተኛ አመራሮች፣ የክልላችን ከፍተኛ አመራሮች፣ የዞናችን ከፍተኛ አመራሮች ወደ ወረዳችን እንግዲህ ከማለዳው ጀምረው በተለያዩ ቀበሌዎች እየተዘዋወሩ ምልከታዎችን እያደረጉ ነው የሚገኙት። በተለይ እነዚህ ምልከታዎች የሚያተኩሩት አርሶ አደሩ ላይ እየተሰሩ ያሉ የግብርና፣ የትምህርት፣ የጤና እና ሌሎች የመሰረተ ልማት ዘርፎች ምን ላይ ነው ያሉት? የፓርቲያችን ኢኒሼቲቭ አርሶ አደራችን እየጠቀመ ነው ወይ? የመንግስት የልማት አቅጣጫዎች አርሶ አደሮች እየተጠቀሙ ነው ወይ? በሚል እንግዲህ በየቤቱ እየታየ በጣም ብዙ በተለይ የግብርና ላይ ስራዎች እየታዩ ነው ያሉ። አርሶ አደራችን ቢሆን እንግዲህ ዛሬ እየተጎበኘ ያለው እስካሁን ድረስ ከርከር ባለእግዚአብሔር ቀበሌ፣ ችራ ቀበሌ አካባቢ ሞዴል አርሶ አደሮች በእንስሳት ሀብት ልማቱ ዘርፍ በተለይ በወተት ሀብት ልማት፣ በዶሮ ልማት እና መሰል በሆኑ የእንስሳት ተዋጽኦዎች በእንቁላል፣ በስጋ እየተጎበኘ ነው ያለው። ከዛ ባሻገር የተፈጥሮ ሀብት ልማት ስራዎቻችን እንግዲህ ሁሉንም የግብርና ስራ ጠቅለል አድርጎ የተሻለ ተፋሰስ ማህበረሰቡ ተደራጅቶ በመስራት የአፈርና ውሃ አጠባ ስራ በመስራት ሌሎች የመስኖ እና የሰብል ልማት ስራዎችን ከማጠናከር አኳያ እየተጎበኘ ነው ያለው። ከአትክልቱ አኳያ እንግዲህ በቲማቲም፣ በቃሪያ እና መሰል የሌማት ትሩፋቶች አርሶ አደራችን ሞዴል ሆነው እየሰሩ ነው ያሉት። በተለይ ደግሞ ዋናው የአርሶ አደራችን የቀን ገቢ በማሳደግ የራሱን ምግብ ከመቻል ባሻገር ለገበያ ወጥቶ ትርፍ አምራች የመሆኑን ተግባር እየተጎበኘ ነው ያለው። እንግዲህ በወረዳችን አብዛኛው አርሶ አደራችን በብዙ የልማት ትሩፋቶች የግብርና ተግባራት ሞዴል ሆኖ እየሰራ ነው ያለው። ከራሱ አልፎ ለገበያ እያቀረበ ነው ያለው። እንግዲህ ወተት እስከ 30 ሊትር በአንድ ላም የሚገኝበት፣ በተመሳሳይ ሌሎች የልማት ትሩፋቶች በተለይ በቃሪያ፣ በቲማቲም ከጓሮ አልምቶ ራስን ከመመገብ ባሻገር ወደ ገበያ በማቅረብ የቁጠባ ባህላችን እያደገ የመጣበት፣ ቁጠባው አድጎ ልጅን ማስተማር፣ አጠቃላይ ወጪዎችን በተለይ የጤና መድህን፣ የግብር፣ የፓርቲ ክፍያ እና መሰል ወጪዎችን ሸፍኖ አርሶ አደራችን አሁን ላይ የከተማ ቤቶችን እየሰራ እንዳለ በምልከታው እናንተም ያያችሁት ነው። በተመሳሳይ እስከ መኪና መግዛት የደረሱ ሞዴል አርሶ አደሮቻችን እየተፈጠሩ ያሉበት ሁኔታ ነው ያለው። አንዳንዶቹም መንግስትን ሳይጠብቁ ሌላ አካል ሳይጠብቁ ትምህርት ለጨረሱ ልጆቻቸው ስራ እድል እየፈጠሩ ያሉበት ሁኔታ ተመልክታችኋል። እኛም በዛ መንገድ ነው እያየን ያለ ነው። እንግዲህ የዚህ የመስክ ጉብኝት ዋናው ዓላማ ብዬ ማስበው አንደኛ በወረዳ ደረጃ እየተሰሩ ያሉ የፓርቲያችንን የመንግስታችንን ኢኒሼቲቮችን ያሉበትን ደረጃ ለማየት ነው። በሁለተኛ ደረጃ እንግዲህ የከፍተኛ አመራሮች ከፌዴራል አንስተው ሲመጡ ወረዳ መፍታት ያለበትን ወረዳ ይፈታል፣ በዞን ደረጃ መፈታት ያለበት በዞን ደረጃ ይፈታል፣ በክልል ደረጃ መፈታት ያለበት ደግሞ በክልል እያለ እስከ ፌዴራል ድረስ የአርሶ አደሮቻችን የሚያነሷቸው የመሰረተ ልማት ጥያቄዎች አሉ። በተለይ በእኛ ወረዳ የሚሰሩት እንዳሉ ሆነው የጤና ጣቢያ ጥያቄ አለ፣ የመብራት ጥያቄ አለ። በተለይ እዚህ ገጠር ኮሪደር ላይ ቅድም እንዳያችሁት ውሃ አለን፣ ትምህርት ቤቱ ከዳራችን ነው፣ ሌሎች መሰረተ ልማቶች ተሟልተዋል፣ ወተት አለን። ነገር ግን መብራት እንፈልጋለን የሚል ሀሳብ እየተነሳ ያለውና ፓርቲያችንም መንግስታችንም በተለይ መሰረተ ልማት ዘርፍ ላይ በዚህ መንገድ ስራ እየተሰራ ነው ያለው። ስለዚህ የእነዚህ አካላት መጎብኘት ከወረዳው አቅም በላይ የሆኑ ጥያቄዎች እንዲፈቱ
ትልቁን ድርሻ ይወስዳል ብዬ አስባለሁ። አጠቃላይ ደስ የሚል ጉብኝት ነው ያለው።